ቲክቶክ ላይ ፖስት የምታደርጉት ቪዲዮ ቫይራል የማይወጣላችሁ ከሆነ ቲክቶክ በራሱ ቫይራል እስከሚያደርጋችሁ 4 ወር፣ 5 ወር፣ 6 ወር፣ 1 ዓመት መጠበቅ የለባችሁም። ለቲክቶክ ትንሽ ገንዘብ ከፍላችሁ የእናንተን ቪዲዮ ቫይራል ማድረግ ትችላላችሁ። እንዲሁም ቢዝነስ ካላችሁ በዚህ መንገድ ለቲክቶክ ትናንሽ ገንዘቦችን እየከፈላችሁ የእናንተን ፕሮዳክት ለብዙ ሰዎች ማስተዋወቅ ትችላላችሁ። በተጨማሪ ደግሞ ለትላልቅ ካምፓኒዎች አድስ እየሰራችሁ በሶሻል ሚዲያ ማናጅመንት መልኩ ገንዘብ በቲክቶክ መስራት ትችላላችሁ ማለት ነው። በዛሬ ቪዲዮ ውስጥ እንዴት ቲክቶክ ላይ ፖስት ያደረጋችሁትን ቪዲዮ ቡስት እንደምታደርጉ ወይም ደግሞ ትናንሽ ገንዘቦችን ለቲክቶክ እየከፈላችሁ እንዴት የእናንተን ቪዲዮ ቫይራል እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ተከታተሉ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ቡስት ከማድረጋችሁ በፊት በጣም ክሬቲቭ የሆነ ቪዲዮ ማዘጋጀት ይኖርባችኋል። ምክንያቱም የእናንተ ቪዲዮ እናንተ ከምትገዙት ቪው በላይ ሊሄድላችሁ ስለሚችል በጣም ክሪኤቲቭ የሆነ ቪዲዮ ማዘጋጀት ይኖርባችኋል ማለት ነው። እናንተም ክሪኤቲቭ የሆነ ቪዲዮ ካዘጋጃችሁ በኋላ ወደ ቲክቶክ አፕሊኬሽን ትገባላችሁ። ቲክቶክ አፕሊኬሽን ውስጥ ከገባችሁ በኋላ እንደ ማንኛውም ቪዲዮ ሃሽታግ ምናምን ጽፋችሁ ያንን ቪዲዮ ፖስት ታደርጋላችሁ። ቪዲዮን ፖስት ካደረጋችሁ በኋላ ወደ ፕሮፋይላችሁ ትሄዳላችሁ። ወደ ፕሮፋይላችሁ ስትሄዱ ከላይ እንደምትመለከቱት 3 ሰረዛለች። እሷን አንዴ ክሊክ ታደርጋላችሁ። እሷን ክሊክ እንዳደረጋችሁ እነዚህን ኦፕሽኖች ያመጣላችኋል። እናንተም ከነዚህ ኦፕሽኖች ውስጥ ቲክቶክ ስቱዲዮ የምትሏለች እሷን ክሊክ ታደርጋላችሁ። ቲክቶክ ስቱዲዮ የምትሏን ክሊክ ካደረጋችሁ በኋላ እሱም ይሄንን ፔጅ ይከፍትላችኋል። እናንተም ይሄንን ፔጅ ትንሽ ወደ ላይ ስክሮል ታደርጉና ከስር እንደምትመለከቱት ፕሮሞት የምትሏለች እሷን አንዴ ክሊክ ታደርጋላችሁ። ፕሮሞት የምትሏን ከነካችሁ በኋላ እሱም ዲቴል ወደ ውስጥ ያስገባችኋል። እንደምትመለከቱት እዚህ ጋር 2 አማራጭ አላችሁ። መጀመሪያ ላይ ቡስት አካውንት የምትለዋን ነክታችሁ አካውንታችሁን ቡስት ማድረግ ትችላላችሁ፣ ቫይራል ማድረግ ትችላላችሁ ማለት ነው። ማለት የእናንተን ቪዲዮ ቫይራል ማድረግ ትችላላችሁ ለቲክቶክ ከፍላችሁ ማለት ነው። በተጨማሪ ደግሞ ከጎን መጨረሻ ላይ ቡስት ላይቭ የምትለዋለች እሷን ከመረጣችሁ ደግሞ ላይቭ ስትገቡ የእናንተ ላይቭ ለብዙ ሰዎች እንዲደርስ ቡስት ላይቭ የምትለዋን ነክታችሁ ቫይራል ማድረግ ትችላላችሁ ማለት ነው። እኔ አሁን አካውንታችሁን እንዴት ቡስት እንደምታደርጉ ላሳያችሁ። ወደዚህ ፔጅ ከገባችሁ በኋላ ቡስት አካውንት የምትሏን ትመርጣላችሁ። እነዚህን 4 ዝርዝሮችን ያመጣላችኋል። እናንተ የምትፈልጉትን ክሊክ ማድረግ ትችላላችሁ፣ የምትፈልጉትን ሴሌክት ማድረግ ትችላላችሁ። መጀመሪያ ላይ ያለው ሞር ላይክ እንደ ኮመንት፣ ፖስት የምታደርጉት ቪዲዮ ላይ ተጨማሪ ላይክ እና ኮመንት የምትፈልጉ ከሆነ ሞር ላይክ እንደ ኮመንት የምትሏን ትመርጣላችሁ። እንዲሁም ፖስት የምታደርጉት ቪዲዮ ላይ ብዙ ቪው የምትፈልጉ ከሆነ ወይም ደግሞ ለብዙ ሰው የእናንተ ቪዲዮ እንዲታይላችሁ የምትፈልጉ ከሆነ ሞር ቪዲዮ የምትሏን ትመርጣላችሁ። በተጨማሪ ደግሞ ፖስት የምታደርጉት ቪዲዮ ላይ ብዙ ፎሎወርስ የምትፈልጉ ከሆነ ሞር ፎሎወርስ የምትሏለች እሷን ክሊክ ታደርጋላችሁ። መጨረሻ ላይ ደግሞ ሞር ፕሮፋይል ቪው የሚለው አለ። አካውንታችሁ ላይ ፕሮፋይል ቪው የምትፈልጉ ከሆነ ፕሮፋይል ቪው ትመርጣላችሁ። እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። ከነዚህ ከ4 ዝርዝሮች ውስጥ ሞር ላይክ እንደ ኮመንት የምትሏንን ከመረጣችሁ፣ ሞር ቪዲዮ ቪው የሚለውን ከመረጣችሁ፣ ከአራቱ ውስጥ የምትፈልጉትንም ብትመርጡ እንኳን የእናንተ ቪዲዮ ላይ የሚጨመረው ላይክ እና ኮመንት ወይም ደግሞ ፎሎወርስ ሳይሆን ቪው ነው ማለት ነው። የእናንተ ቪዲዮ ለብዙ ሰው ይታይና ሞር ላይክ እና ኮመንት ያመጣላችኋል። እዚህ ጋር ያለው ምንድን ነው? ሞር ላይክ እንደ ኮመንት የምትሏን ከመረጣችሁ የዋጋ ልዩነት አለ ማለት ነው። ለምሳሌ ሞር ላይክ እንደ ኮመንት የምትሏን ከመረጣችሁ ከስር እንደምትመለከቱት ከ818 እስከ 1800 ላይክ እና ኮመንት ለመግዛት $1 ይጠይቃችኋል ማለት ነው። ከ818 እስከ 1800 ላይክ እና ኮመንት ለመግዛት የእናንተ ቪዲዮ ላይ ይህን ያህል ላይክ እና ኮመንት ለመጨመር $1 ትከፍላላችሁ ማለት ነው። የዋጋ ልዩነት ብቻ ነው። ግን ሞር ቪዲዮ ቪው የሚለውን መርጣችሁ ወደ ላይ ስክሮል አድርጋችሁ ብታዩት በአንድ ቪዲዮ ላይ ከ4700 እስከ 5300 ቪው $1 መግዛት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ከነዚህ 4 ዝርዝሮች ውስጥ እናንተ የምትፈልጉትን ብትመርጡ እንኳን ያለው ልዩነት የዋጋ ልዩነት ብቻ ነው ማለት ነው። እናንተም ደግሞ እዚህ ጋር ስማርት መሆን አለባችሁ። ሞር ላይክ እና ኮመንት የምትሏን ከመረጣችሁ ዋጋው ውድ ሊሆን ስለሚችል እናንተ ደግሞ ሞር ቪው የምትሏን ትመርጣላችሁ ማለት ነው። ይሄ ማለት የእናንተ ቪዲዮ ለብዙ ሰዎች እንዲታይ ታደርጋላችሁ ማለት ነው። ከነዚህ ከአራቱ ዝርዝሮች ውስጥ ሞር ቪዲዮ ቪው የምትሏን ከመረጣችሁ በኋላ ወደ ላይ ስክሮል ታደርጋላችሁ። እንደምትመለከቱት ሴሌክት ክሪኤቲቭስ ብሎ ያመጣላችኋል። ይሄ ማለት ምንድን ነው? የእናንተ አካውንት ላይ እስከዛሬ የተጫኑት ቪዲዮዎች አሉ። ከነዛ ቪዲዮዎች ውስጥ እስከ 5 እስከ 10 ቪዲዮ ሴሌክት ማድረግ ትችላላችሁ። ይሄ ማለት ምንድን ነው? ለምሳሌ እናንተ ቀለል አድርጋችሁ ከቲክቶክ ላይ 2000 ቪው ብትገዙና እዚህ ላይ ሴሌክት የምትለዋን ነክታችሁ 5 ቪዲዮ ሴሌክት ብታደርጉ ያቺ 2000 ቪው ለ5 ቪዲዮ ስትከፋፈል ስንት ነው? ለእያንዳንዱ ቪዲዮ 400 ቪው ይሰጣችኋል ማለት ነው። 400 ቪው ማለት ደግሞ እንዲሁ ራሱ የሚገኝ ቪው ስለሆነ እናንተ 5 ቪዲዮ ሴሌክት ማድረግ የለባችሁ። ፖስት ካደረጋችሁት ቪዲዮ ውስጥ አንድ በጣም ክሬቲቭ የሆነ ቪዲዮ መርጣችሁ ያንን ቪዲዮ ታስገባላችሁ ማለት ነው።
ያ ቪዲዮ ሙሉ አካውንታችሁን ሊቀይር ስለሚችል እናንተ 5-6 ቪዲዮ ከምታስገቡ አንድ በጣም ክሬቲቭ የሆነ ቪዲዮ ብታስገቡ አሪፍ ነው። እዚህ ጋር የምትፈልጉትን ቪዲዮ ካስገባችሁ በኋላ አሁንም ወደ ላይ ስክሮል ስታደርጉ ካስተም ፕሮሞሽን የምትሏለች የምትፈልጉትን የቪው መጠን እዚህ ጋር ያሳያችኋል ማለት ነው። ለምሳሌ ከ4700 ቪው እስከ 5300 ቪው በ180 ኮይን መግዛት ትችላላችሁ። 180 ኮይን ማለት ስንት ነው? ከስር ፕራይስ ዲቴል የምትሏን ነክታችሁ ወደ ውስጥ ስትገቡ $1 ነው ማለት ነው። $1 ከ4700 ቪው እስከ 5300 ቪው ትገዛላችሁ ማለት ነው። ነገር ግን የምትገዙትን የቪው መጠን መጨመር ከፈለጋችሁ ወደ ላይ ትንሽ ስክሮል ታደርጉና በጀት የምትሏለች እሷን ወደፊት ወደኋላ እያንቀሳቀሳችሁ መግዛት ትችላላችሁ ማለት ነው። ለምሳሌ አሁን $10 ስንት ቪው እንደምትገዙ ላሳያችሁ። እናንተ እዚህ ጋር በጀታችሁ የሚያክለውን ያህል ማስገባት ትችላላችሁ። ቢያንስ ይሄ ማለት ስንት ነው? እስከ $100,000 አስገብታችሁ መግዛት ትችላላችሁ ማለት ነው። $100,000 ማለት በኢትዮጵያ ብር በጣም ትልቅ ብር ስለሆነ ይሄንን በጀት ወደ ኋላ ወደፊት እያንቀሳቀሳችሁ $10 ላይ ካስቀመጣችሁ በኋላ በ$10 ምን ያህል ቪው መግዛት እንደምትችሉ ላሳያችሁ። ወደ ላይ ስክሮል ስታደርጉና ከስተም ፕሮሞሽን የምትለው ጋር ስትሄዱ ከ26,000 እስከ 29,000 ቪው መግዛት ትችላላችሁ ማለት ነው በ$10። $10 ማለት ወደ ኢትዮጵያ ብር ሲቀየር በአሁኑ ሰዓት በ2026 እስከ 1800 ብር ነው ማለት ነው። ስለዚህ የምትፈልጉትን የዶላር ያህል አስገብታችሁ የምትፈልጉትን ያህል ቪው ማግኘት ትችላላችሁ ማለት ነው። አሁንም ትንሽ ወደ ላይ ስክሮል ስታደርጉ ዲዩሬሽን የምትሏለች። ይሄ ደግሞ የምትገዙትን ቪው በምን ያህል ጊዜ ውስጥ ነው የምትፈልጉት። እዚህ ጋር እንደምትመለከቱት ይህንን ወደ ኋላ ወደፊት እያደረጋችሁ እስከ 30 ቀን ማስገባት ትችላላችሁ ማለት ነው። አንድም ቪዲዮ በ30 ቀን ውስጥ ይህን ያህል ቪው እንድታስገኙልኝ ይፈልጋለሁ ብላችሁ ማስገባት ትችላላችሁ ማለት ነው። ግን ቀኑን ስታስረዝሙ ዋጋ ይጨምራል ማለት ነው። ለምሳሌ አሁን 5 ቀን ላይ ብታደርጉ ቪው ይጨምራል፣ ዋጋውም ይጨምራል ማለት ነው። 5 ቀን ላይ ስታደርጉ ምንድን ነው ሲ ፕራይስ ዲቴል የምትለው ከስር ላይ ብታዩ 5000 ኮይን ያስፈልጋቸዋል። 5000 ኮይን ደግሞ ወደ ዶላር ስትቀይሩት $50 ነው ማለት ነው። $50 ማለት ደግሞ ወደ ኢትዮጵያ ገንዘብ ስትቀይሩት እስከ 8500 ወይ 7000 አካባቢ ብር ነው። በ7000 ብር ምን ያህል ቪው መግዛት እንደምትችሉ ላሳያችሁ። ወደ ላይ ስክሮል ታደርጉና ከስተም ፕሮሞሽን የምትሏን ነክታችሁ ማየት ትችላላችሁ። ከ130,000 ቪው እስከ 149,000 ቪው መግዛት ትችላላችሁ ማለት ነው። ይሄ በጣም ትልቅ ቪው ነው። ስለዚህ እናንተ በ8,000 ብር ይሄን ያህል ቪው ብትገዙ እናንተ ቪው የምትገዙለት ቪዲዮ ደግሞ በጣም ክሬቲቭ የሆነ ቪዲዮ ከሆነ እስከ 200,000 እስከ 300,000 ቪው ሊሄድላችሁ ይችላል። በዚህ ሰዓት ደግሞ አንድ ቪዲዮ የእናንተን ቲክቶክ አካውንት ሙሉ ለሙሉ ቼንጅ ሊያደርግ ይችላል፣ ሙሉ ለሙሉ ሊቀይረው ይችላል ማለት ነው። እስካሁን የነገርኳችሁ ነገር ገብቷችኋል ብዬ አስባለሁ። እናንተም ከነዚህ ውስጥ የምትፈልጉትን ነገር ካስገባችሁ በኋላ ከስር ተርምስ የምትለዋለች እሷን ባዶ ቦታ ነክታችሁ ራይት ታደርጋላችሁ። እዚህ ጋር አንድ ማወቅ ያለባችሁ ነገር አለ። ለቲክቶክ ገንዘቡን የምትከፍሉት ቀጥታ ከንግድ ባንክ ወይም ደግሞ ኢትዮጵያ ውስጥ ከሚሰሩ ባንኮች ሳይሆን ግዴታ ማስተር ካርድ ወይም ቪዛ ካርድ ወይም ደግሞ ፓይፓል አካውንት ሊኖራችሁ ይገባል። ስለዚህ ፖስት ያደረጋችሁትን ቪዲዮ ቡስት ከማድረጋችሁ በፊት ማስተር ካርድ ወይም ደግሞ ቪዛ ካርድ ወይም ፓይፓል አካውንት ማውጣት ይኖርባችኋል ማለት ነው። ማስተር ካርድን ማውጣት የምትፈልጉ ከሆነ ከዚህ በፊት ሰርቼ ቻናሌ ላይ ያስቀመጥኩት ቪዲዮ አለ። ያንን ቪዲዮ በዚህ ተምኔል ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። እኔ እዛ ላይ ያሳየሁትን ስቴፕ ብቻ በመከተል ማስተር ካርድን ከ4 ቀን እስከ 7 ቀን ማግኘት ትችላላችሁ ማለት ነው። ማስተር ካርድን ካወጣችሁ በኋላ በፒቱፒ ማስተር ካርዳችሁ ላይ ገንዘብ ታስገባላችሁ፣ ዶላር ትገዛላችሁ ማለት ነው። እሱን ዩቱብ ላይ ቲክቶክ ላይ ሰርች አድርጋችሁ ፒቱፒ እንዴት እንደምትገዙ ማወቅ ትችላላችሁ። ማስተር ካርድ ላይ ዶላር አስገብታችሁ ከጨረሳችሁ በኋላ እዚህ ላይ ትመጡና አሁን ያሳያችሁን ስቴፕ ተከትላችሁ የምትፈልጉትን የቪው ያህልና የምትፈልጉትን በጀት ወይም ዶላር አስገብታችሁ ከስር ሪቻርጅ የምትሏን ስትነኩ እሱም ፓይፓል ወይም ቪዛ ካርድ ማስተር ካርድ ያመጣላችኋል። እናንተም ቲክቶክ ከሚያመጣላችሁ ፔይመንት ሜቶዶች ውስጥ ማስተር ካርድ ካላችሁ ማስተር ካርድን ትመርጣላችሁ። ፔፓል አካውንት ካላችሁ ፔፓል አካውንትን ትመርጣላችሁ። ግን ፔፓል አካውንት ሊያስቸግራችሁ ይችላል። ማስተር ካርድን ብትመርጡ አሪፍ ነው። ማስተር ካርድን ከመረጣችሁ በኋላ መጀመሪያ ከባይቢት ወይም ከቢትኖብ ማስተር ካርድን ስታወጡ የሚሰጣችሁ ቁጥር አለ። ያንን ቁጥር ታስገባላችሁ። ቲክቶክ በራሱ ሪቻርጅ የምትሏን ስትነኩ ያንን ቁጥር ይጠይቃችኋል። እናንተም ያንን ቁጥር የማስተር ካርዳችሁን ቁጥርና የእናንተን ስም ታስገባላችሁ። እሱም እዚህ ጋር ያስገባችሁትን ያህል ዶላር ከማስተር ካርዳችሁ ላይ ይቆርጣል ማለት ነው። ይሄ ማለት $10 እዚህ ጋር ካስገባችሁ ከማስተር ካርዳችሁ ላይ ቲክቶክ በራሱ $10 ይቆርጣል ማለት ነው። ከዛ በምታስገቡት ቀን ያህል ያንን ቪው የእናንተ ቪዲዮ ላይ ይጨምርላችኋል። የእናንተን ቪዲዮ ለብዙ ሰዎች ያሳይላችኋል ማለት ነው።
እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በዚህ ቪዲዮ ላይ ሀሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ እመልስላችኋለሁ። ቀጣይ ቪዲዮ ምን ላይ እንዲሰራላችሁ ትፈልጋላችሁ? ሁላችሁም ሀሳባችሁን ኮመንት ላይ አስቀምጡ። ብዙ ኮመንት ላገኘ ሀሳብ እኔ ቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። እስካሁን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ሰብስክራይብ ስታደርጉ እንደዚህ አይነት አዳዲስ ቪዲዮዎችን ስለቅ ቀድሞ ለእናንተ እንዲደርስ ከጎን ያለችዋን የደወል ምልክቷን ተጫኑ። የደወል ምልክቷን መጫን ለምንድን ነው የሚጠቅማችሁ? እኔ ከዚህ ቪዲዮ ፖስት ሳደርግ የማስታወቂያ ምልክት ይደርሳችኋል። እናንተም ያቺን የማስታወቂያ ምልክት ነክታችሁ ቀጥታ የኔን ቪዲዮ ማግኘት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ